ቆይ ለምን አንገትሽን ደፋሽ? ማለቴ ከአንገት መጥፊያትሽ ውጪ ኩርፊያሽንም እያየሁ ነው። ግን እኔ የምጠይቀው ኩርፊያሽን ብቻ አይደለም፣ ከዚያ ጀርባ ያለው ዝምታሽን፣ የተሸከምሽው ሸክምሽን፣ የተሰበረው ቅስምሽን ነው። ሕይወት ሁልጊዜ እኮ አበባ በአበባ አትሆን። አንዳንድ ጊዜ ሾህ የምትሆንበት ጊዜ አለ። ብዙ ጊዜ ነገሮችን በልብሽ ተሸክመሽ መሄድ ተለማምደሽ ይሆናል። ለሰዎችም ፈገግታ እያሳየሽ ይሆናል። እነሱ እኮ እምባሽን ያያሉ፣ ጽናትሽን ያመሰግናሉ፣ ድካምሽን ግን አያስተውሉ። በውጭ ብርቱ ትመስያለሽ፣ በውስጥሽ ግን በዝምታ የሚጮህ ልብ እንዳለሽ አያስተውሉ። ሕይወት ምናልባት ብዙ ነገር ወስዳብሽ ይሆናል፣ ሕልምሽን አቀዝቅዛብሽ ይሆናል። ኩርፊያሽ እንግዲህ የእነዚህ ሁሉ ሸክሞች ውጤት ይሆናል። ነገር ግን አኩርፈሽ ብቻ አትቅሪ፣ አንገትሽን አታቀርቅሪ። ከብዙ ቀን ዝናብ በኋላ ፀሐይ ይወጣል። የተሰበረ ልብ እንደገና መጠገን ይጀምራል። ኩርፊያሽ ድካምሽን ያሳያል፣ ግን መጨረሻሽን ያውቃል። መኝ በዚሁ ውጣ ውረድ መካከል ዳግም ራስሽን ታገኘዋለሽ፣ ብርሃንሽን ታስመልሻለሽ። ያኔ ከአንገትሽ ቀና ትያለሽ፣ ሳቅሽም በደስታ ትመልሻለሽ።